ሰላም ጋይስ እንዴት ናችሁ? የዛሬ 5 ዓመት የቀረጽኩትን ቲክቶክ ሳልጀምር በፊት የቀረጽኩትን ቪዲዮ አሳይቻችሁ። ቪዲዮ ላይ ከመስራት በፊት ነግረሽ ነበር። በስነ ስርዓት እሺ አትለንም፣ ሰላም ትለንም ብያችሁ ነበር። ይሄው ሰላም አትለንም። ሰላም አላትም። ስራ አለኝ እኔ እናቴ። ይሄ ቪዲዮ መች እንደሚለቅ ታውቂያለሽ? የሆነ ሰሞን ቆንጆ ቤት ስገዛ ይሄ ቪዲዮ ለቀዋለሁ ብዬ ነበር አይደል? በጣም ምርጥ ቤት እና ይሄ ቪዲዮ ለምታዩ ሰዎች ከምንም ተነስታችሁ ምንም መድረስ እንደምትችሉ ለማሳየት ነው ይሄ ቪዲዮ የሰራሁት። you can do it okay ምን ነገር ማለት ይችላልችሁ? አሁን ስልካችንን ቁጭ አድርገን ልብስ ማጠብ እንግባ። ሶ ጋይስ እንግዲህ ይሄን ቪዲዮ መለቀው ቤት ሳልገዛ አይሆንም መቼም ገዝቼ ነው። ስለዚህ ዛሬ ጓደኞቼና ቤተሰቦቼን ሰርፕራይዝ አደርጋቸዋለሁ። እግዚአብሔር ፈቅዶ እንግዲህ ቤት ገዝቻለሁ። በጣም ደስ ብሎኛል። እናንተም ደግሞ ደስታዬን እጥፍ ድርብ ለማድረግ እስቲ 1 ሚሊዮን አስገቡት። እስቲ እንደው አስገቡኝ እና አብራችሁን ተከታተሉ። እወዳችኋለሁ ጋይስ። እሺ ላቪ ሶ ዛሬ ሹፌሬ የግል ፐርሰናል ሹፌሬ is my best friend. Oh my god! አላፊትሽን አረጋጋታይ በእናትሽ። ባይዘው ጓደኞቼ ያውቃሉ። ቤቱን ግን አይተው አያውቁም ነው እንጂ ሰፖርት አድርጌ ናቸው። ብርም አዋጥተውልኛል ግን መልሼላቸዋለሁ። ኮንግራስ ማርያም ቴንክ ዩ በጣም ነርቨስ እቺና ጓደኞች ጓደኛዬ አራት ያክፍል ያለ ማለት ነው። አንቺ ሰላም ነው ለኔ ነው ማለት ነው። ውሻ ቤት ስላለሽ ነው የምትዘጊ? ዝም በይ አትበይ። ቤተሰቦቼ ቀድመው ሊደርሱ ነው። እኛ ስንል እኔ እንደው ምን መከራ ነው እንደዚህ ነገር አልተፈጠርኩም። በቃ እጭ መቼም ኦርጋናይዝ ማድረግ አልፈልግም። ከማን ተጨነቅኩ ማርያም። ሌሎቹ ደግሞ ግማሽ ደርሷል። ወረድ ሶ ጋይስ አሁን እየሄድን ነው። በጣም እኔ እግዚአብሔርን ከቤት ከመግዛት በላይ ያሳሰበኝ ነገር ንግግር ለቤተሰቦቼ ማድረግ ነው። ከብዱኛል። እንዴት ነው ማወራቸው? ገብቼ ምናምን ቤት ገዝቻለሁ ነው ብላቸው እንደዚህ ይጂ ማሪ እንደዚህ ይጂ። ሶ ዛሬ ሹፌራችን ሀያት ናስር ነች። ዛሬ ቻንስ እና አውሩ እንጂ እናንተ ምንድነው ማሪ ሊያስታውቀኝ ክፈቹ እንደዚህ